ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾቼ ዛሬ የማስመለከታችሁ ስለ ሊቨርፑል አንድ ተጫዋች ይሰኛል። ይህም ተጫዋች ትላንት ማምሾን አካባቢ ፋብሪዚዮ ሮማኒዮ ሂር ዊ ጎ ብሎታል። በሊቨርፑል ደጋፊዎች በአብዛኛው ይህን ዝውውር ሲጠብቁት ነበረ። አሁን ላይ ይህ ዝውውር በፋብሪዚዮ ሮማኒዮ የተረጋገጠ ጉዳይ ነው። ሂር ዊ ጎ ብሎታል። ሊቨርፑሎችም እንዲሁ ፋብሪዚዮ ሮማኒዮ እንዳሉ ከሆነ ሊቨርፑሎችም ትልቅ የሆነ ዝውውር እንዳሸነፉ ያምናሉ። ምክንያቱም በፍሎሪያን ዊርትዝ ዝውውር ውስጥ ብዙ ተፎካካሪዎች ነበሩ። ብዙዎችም ክለቦች ጠንካራ ፍላጎት እንደነበራቸው ይክዳሉ። ግን በፉክክር ውስጥ ብዙ ክለቦች ነበሩ። ተጫዋቹም አረን ስሎትን ይወዳል። በሊቨርፑል ብቻ ሳይሆን በፌኖርድ እያለም ጭምር አረን ስሎት ከተጫዋቹ ጋር የመነጋገር እድል ስላለው ሁሉም ተጫዋቾች የአረን ስሎት ፍላጎትን ይወዳሉ። ማይክል ኤድዋርድስ በ2000 እንዲሁ 20 ፍሎሪያን ዊርትዝን የሊቨርፑል ተጫዋች የማድረግ እቅድ ነበረው ገና በኮሎኝ ወጣት ቡድን እያለም እና ከዚያም ጊዜ ጀምሮ ከተጫዋቹና ከቤተሰቦቹ ጋር ግንኙነት አድርጎ ነበረ። ባየር ሙኒኮች ደግሞ በቅድመ ውድድር ወቅት ከቬርቴስ ወላጅ ጋር ከስምነት እንደዚሁ ደርሰው ነበረ። ከቬርቴስ ወላጆች ጋር ከስምነት ደርሰው ነበረ። ስለዚህም ቬርቴስ እነሱን እንደሚቀላቀል ዋስትና እንዳላቸው እያሰቡ ነበሩ። እንደዚሁ የባየር ሙኒክ ደግሞ ባለስልጣኖች ጀርመናዊውን ተጫዋች በምትኩ በአንፊልድ ቀጣዩን ማረፊያ አድርጎ መምረጡን ሲሰሙ ደንግጧል። እንዲሁ የሊቨርፑል አሰልጣኝ የሆነው አረን ስሎት በመጋቢት ወር ከፍሎሪያን ዊርትዝ ጋር ለመነጋገር ከባየር ሊቨርኩሰን ፍቃድ አግኝቶ ነበረ። በዚያም ጊዜ ተጫዋቹም በዋናነት ወደ ባየር ሙኒክ ለመዛወር ዘንበል አድርጎ ነበረ። ነገር ግን አሁን ላይ መዳረሻውን ሊቨርፑል አድርጓል። በአንፊልድም ይህ ተጫዋች የሚጫወት ይሆናል። ሊቨርፑሎች ይህንን ዝውውር ለማጠናቀቅ እጅጉን ከፍተኛ ገንዘብ ያወጣሉ። እስከ 150 ሚሊዮን ድረስ ለዚህ ተጫዋች ፈሰስ ያደርጋሉ ተብሎ ይነገራል። በ150 ሚሊዮን የተዘዋወረ ተጫዋች የለም እስካሁን ድረስ። ይህም ዝውውር ሊቨርፑሎች ሪካርዱን የሚሰብሩም ይሆናል። የፍሎሪያን ዊርትዝን ደግሞ በዚህ ሲዝን ያደረጉትን እንቅስቃሴዎችን ደግሞ በጥቂቱም ቢሆን ስንመለከታቸው በክፍት ጨዋታዎች ላይ ብዙ አሲስቶችን አድርጓል። 12 አሲስቶችን አድርጓል። በክፍት ጨዋታዎች ደግሞ በአማካኝ ብዙ አሲስቶችን እንደዚሁ ያደረገው 8.9 ነው። ብዙ ትልቅ የግብ ዕድል ደግሞ የፈጠረው 17 ነው። ብዙ ኳስ ወደ መጨረሻ ሶስተኛ ክፍል ደግሞ ያቀበለው 652 ነው። ብዙ ድሪብሎችንም ያደረገው በ161 ድሪብሎችን እንደዚህ አድርጓል። ብዙ የተሳኩም ድሪብሎች እንደዚሁ 82 ድሪብሎችን ማድረግ ችሏል። ይህ ልጅ አሁን ላይ የሕክምና ምርመራ ለማድረግ እንደዚሁ የሊቨርኩሰንን ፍቃድ እየጠበቀም ይገኛል። በመጨረሻም የዝውውር መጠናቀቁም እንደዚሁ ተሰምቷል። ውድ የተከበራችሁ ተመልካቾች ስለ ቬርቴስ የሊቨርፑል ዝውውርን አስመለከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።